ባስ ለኔ ያዳላክ አይነት ስሜት ሰው ላይ ወይም ደግሞ ዴቭ ለሄርሜላ አዳላ ተብሎ እንዳትጠላ እንዳትሰደብ መሰለኝ ምክንያቱም አንተ የኔን ንጽህና ለአብርሃም ስትነግረው በኔ በቃ እንዴት ነው የአብርሃምን ህይወት እሱ ነው እንደሚመርጥለት ለምን እንደዛ ሆነ ብለ እንዳትሰደብ እንዳትወቀስም መሰለኝ ግራ ገባኝ ያ ማለት እንዴት ነው እኔ የኔን ንጽህና እንግዲህ ያላደረኩትን አይደለም ያደረኩትን ነገር ግን ቢያንስ አስረዳው ልክ ፈልጌ ነው እንጂ በቃ ሁለት ሐሳብ ነው ያሰብኩ የነበረው ምናልባት ለሄርሜላ አዳላ ሩታን ትቶ ወንድም አይደለ ወይ እንዴት የልጅናቱን ትቶ ለሄርሜላ አዳላ የሚባል ነገር ወቀሳን ፈርተህ ይሁን በቤተሰብ እንደዚህ አይነት ነገር ነው እስቲ እየተሰማኝ ያለው ዴቭ እንደዚህ አይነት ስሜት ደግሞ ካለ ማንንም ሰው ልጅ ይወልዳል የልጅ እናት ወይም ደግሞ የሆነ ነገር ስለሆነ ወይም ደግሞ እኔ ልጅ ስላልወለድኩኝ የሆነ ሰውን ቫልዩ ከፍ አድርጎ የሆነ ሰውን ቫልዩ ዝቅ ማድረግ አለበት ብዬ አላስብም ምክንያቱም ስለወለደ ሳይሆን አንድ ሰው በስነ ምግባሩ ነው ስርዓትም ያለው የሚባለው በሚያደርገው ነገር ነው ሰው ልጅ ሊከበር የሚችለው እንጂ የወለደ ሁሉ ይከበራል ማለት አይደለም ስለዚህ አንተ ለሄርሜላ አደላክ የሚባለው ነገር አስፈርቶ ነው ወይስ እኔ ግራ ገባኝ ግን ንጽህና እንዴት ለአብርሃም ልትነግረው ይከብዳል ከአንድ ቀን የሚያልፍ ነገር አልነበረም ለከነሽኩ አንዳንዴ እንደዛ አይነት ስሜት እንዲሰማኝ ያደረገኝ እንዴት አሁን እኔ ለምን ተሰማሽ ማለት አልችልም መጀመሪያም እያልኩኝ ነበር እኔ በመጀመሪያ ደረጃ ያው እኔን በደንብ ስታውቂኝ በደንብ ተረጅኛለሽ በያስባለሁ ተረዳሽኝ እኔ ሰው እንትና እንደዚህ ያለ ለኔ ምንም ግድ አይደለም ምክንያቱም እኔ እውነታን ነው የምፈልገው እውነታውን ነው ደግሞ እያወራው ያለሁት እውነታ መስሎ ይታየኝን ነው እያደረኩም ያለው ገባሽ እኔ እንትና እንደዚህ ያለ ወይ ሄርሜላን ከፍ ስላረኩኝ እዚህ ጋር ሌላ ሰው ይጣላኛል ወይ ሩታን ከፍ ስላረኩኝ እዚህ ጋር ሌላ ሰንበዲ ይጣላኛል እንደዛ ነገር ውስጥ አይደለሁም እኔ እውነታውን ነገር ነው ማወራው ልክ ካልሆንሽ ልክ አይደለሽም ሩታ ልክ ካልሆንሽ ልክ አይደለችም ገብቶሻል አይደል ሺ ጊዜ የልጁ እናት ብትሆን ሺ ጊዜ የልጁ እናት ብትሆን ጥፋት ካጠፋች አጥፍታለች ኦሬዲ አንቺም ደግሞ ጥፋት ካጠፋሽ አጥፍተሻል ገባሽ ግን እኔ ያልኩሽ ያለሁት እኔን ያላገኘሽኝ ደግሞ እኔ አብርሽን በፍጹም እንደዛ አይደለም አብርሽ በራሱ እንዲወሰን በራሱ እንዲናገር ፈልጌ በራሱ አጣርቶ እንዲደርስበት ፈልጌ እንጂ ወይ ንጽህናሽን በስነ ስርዓት ቁጭ አድርጌ አብርሽ እንደዚህ ነው ያለው ነገር በቃ እንደዚህ ነው በፍጹም እንደዚህ ሊሆን አይችልም ብሎ መናገር ከብዶኝም አይደለም እንግዲያው በቀደም አይተሻል በስነ ስርዓት አብርሽ ልክ አይደለም በቀደም ብየዋለሁ ከዛ በኋላ ግን ልጁ በጣም የሆነ ሲመስለኝ በጣም እንደተጨናነቀ አይነት ነገር ገብቶኛል ገባሽ አይምሮ በጣም ውስብስብ እንዳለበት ስለዚህ እንግዲያው እንደው ትንሽ ይዝም ልበለው አይሽ እኔ ታላቅ ነኝ አይደለም እንደ ታላቅ ነገሮችን የሆነ ችኩልኩል ብዬ ነገር ማበላሸት አልፈልግም እኔም የሆነ ነገር ቢፈጠርብኝ ለራሴ እንዲተውኝ እፈልጋለሁ ያንን ነገር አጣርቼ ራሴ እስከምደርስበት ማለት ነው ገባሽ አሁን ግን ከዚህ በኋላ አንቺ እንደዚህ የሚያስጨንቅሽ ከሆነ አንቺ እንደዚህ በጣም አይምሮሽን ሌላ ሐሳብ እንድታስብ የሚያደርግ ከሆነ እኔ አብርሽን ማናገር ባለብኝ መንገድ አናግረዋለሁ ተረዳሽኝ አይደል እኔ ስለ አንቺ ንጽህና ሰው መቼስ ካወቅሽው በኋላ ነው ስለዛ ሰው ማውራት የምትችይው እኔ ካወቅኩሽ በኋላ አንቺን ካወቅኩሽ ጀምሮ በእንደዚህ አይነት መንገድ ትመጫለሽ ብዬ ወይ ደግሞ ስለ አብርሽ መታመም እጅሽ አለበት ብሎ በድፍረት መናገር እኔ አልችልም እኔ ምክንያቱም እኔ የምፈልገው ማለት ነው ይቅርታ ካቋረጥኩ እኔ የተሰማህን ስሜት ለአብርሃም እንድታስረዳልኝ ነው የምፈልገው ምክንያቱም ጭራሽ መጥቶ አብርሃም ታሞ ነበር ረጅም ጊዜ አንድ ወር ምናምን ያህል ታሞ ነበር ወደ ደህንነቱ ሲመለስና ወደ ራሱ ወደ ቀልቡ ሲመለስ መጀመሪያ ከጀመረው ህይወት ነው መቀጠል ያለበት እንጂ ጭራሽ አሁንም ምርጫ ውስጥ ውድድር ውስጥ ገብቶ አንቺ ነሽ እንደዚህ ያርክሽኝ የሚባልበት ሁኔታ ውስጥ ይሆናል ብዬ አላስብም አሁንም እንዳልኩ ነው እኔ ስለራሴ እኔ እንዴት ነው አሁን አብርሃም በታመመ ሰዓት እኔ ከናንተ ጎን ነበርኩኝ አይደል አንተ እንደ ወንድም እኔም ደግሞ ፍቅረኛዬም ስለነበረ በዛ ሰዓት በቃ ብዙ ነገሮችን ለማድረግ እየሞከርኩ ነበር እኔ አብርሃም በታመመ ሰዓት እኔ ከናንተ ጎን እንደሆንኩኝ እኔ ግን አሁን ላይ አብርሃም እኔን ሲወቅሰኝ ለምን ከጎኔ ልትሆኑ አልቻላችሁም ቢያንስ ለምን ቡዜም ቢሆን በደንብ ይሰማታል ከቡዜ የሚያልፍ ሰው አይደለም አሁን በጤንነቱ ደና በሆነበት ታይም ላይ እሷ ቁጭ አድርጋ ብታወራው በስተክክል ከቡዜ የሚያልፍ ሰው አይደለም ካንተ የሚያልፍ ሰው አይደለም አብርሃም እህት ወንድሙን የሚያከብር ሰው ነው በደንብ ሰውን የሚያዳምጥ ሰው ነው ብዙ ሰዎችን የሚረዳ ብዙ ሰዎችን ሐሳብ መቀበል የሚፈልግ ሰው ነውና የናንተ ሐሳብ ትንሽ ብትረዱኝ ኖሮ እኔ ትክክለኛ የኔን ንጹህነት ለሱ ብታስረዱት ኖሮ ዛሬ ላይ ደግሞ እኔ እንዴት ነው እኔ በጣም ብዙ ስሜት እንዲሰማኝ እየሆነ ያለው ምክንያቱም አሁን አልፈልግም እያለ ነው የሆነ ነገር እንትን እያለ ነው ግራ ገብቶታል ምናምን ነገር ግን እናንተ ስጋ ናችሁ
ወንድም ናችሁ ቡዚም እህት ናት የሆነ ያህል ነገር ስለኔ ንጽህና ብታስረዱትና ለሱ ብትነግሩት እኔ ያህል ነገሮቹ ኬዚ ከብዳል ብዬ አስበም ነበር እሱ እኔ ላይ ያለው እምነት የሆነ ያህል ይጨምራል ብዬ አስባለሁ ከቪዲዮም ባሻገር እኛ ከቪዲዮ ከካሜራ ጀርባ እንኳን በዚህ ነገሮች ከኔ ጎን ነበረች በዚህ ጎድ ካንተ ጎን ነበረች ብላችሁና ለሱ ብታስረዱት ይሄን ያህል ነገሩ ኬዝ አይከብድም ነበር ልፈልግ ነው እንጂ አብርሃም ለራሱ ውሳኔ መወሰኑ እኔ የምፈልገው ነገር ነው ዛሬ ላይ ቆሞ እንደዚህ አይነት ውሳኔ ውስጥ መግባቱ እኔ የምፈልገው ነገር ነው ግን ደግሞ